ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ወርቁ አድማጭ ተመልካች ሁላችሁም የዩቲዩብ ቤተሰቦችም እንግዲህ የቲክቶክ ቤተሰቦችም እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ ማለት ነው። በመጀመሪያ እንኳን አደረሳችሁ በድጋሚ ማለት እፈልጋለሁ። ሲቀጥል ድል ለአማራ ፋኖ፣ ድል ለአማራ ሕዝብ፣ ድል ለተገፋው ወገናችን ማለት እፈልጋለሁ። አማራ በማንነቱ እየተገደለ ነው። አማራ በማንነቱ እየተዘረፈ ነው። አማራ በማንነቱ ዘሩ እየጠፋ ነው። አማራ እየተፈናቀለ ነው ያለው። አማራ እየተሰደደ ነው ያለው። አማራ ዘሩ እየጠፋ ነው ያለው። አማራነቱን የሚያስከብረው በነፍጡ ብቻ ነው። ይቅርታ ድምጽ እንዳይገባ ብዬ ነበር። ድምጽ አቋረጡ ሀሳብ ይሆን። ስለዚህ አማራ በነፍጡ ነው ክብሩን የሚያስመልሰው። አገውና ማለት አገው አማራ ነው አይደል ወይስ ሌላ ነው? የወለጋ አማራ አይደለም? የሸዋ አማራ አይደለም? የወሎ አማራ አይደለም? የጎጃም አማራ አይደለም? የጎንደር አማራ አይደለም? ምንድን ነው ስራችሁ እናንተ? የፋኖ አመራርን የምታንጠለጥሉ የምትሰቅሉ እናንተ ማን ስለሆናችሁ ነው የምትዘቀዝቁ? በተለይ የግንባሮች ደጋፊዎች ሰሞኑንማ የአማራ ፋኖ በጎጃም ያው እነሱ ግለሰብ ናቸው። ማንም መተቸት ይችላል፣ መብት ነው። ግን ከድርጅቱ ጋር የሚያቀላቅለው የሚያገናኝ ምንም አይነት ነገር የለም። አማራ ተብሎ ነው እየተገደለ ያለ። ማስቆም ያለብን አርበኛ ዘመነ ካሴ ምን አለ? ከቻላችሁ በየቤቱ ሄዳችሁ አማራ እየተገደለ ነው እያላችሁ ቀስቅሱልን፣ አንቁልን። መሬ ወዳጀ ምን አለ? ጀግናው መሬ ወዳጀ ምን አለ? የአዲስ አበባ ሕዝብ ያለብን ስቃይ ለምንድን ነው ተነስተህ የማትጋፈጥ? እየታገልህ ጠብቀን፣ ዝም ብለህ አትጠብቅ። ራስህን ማዳን የምትችለው አንተ ብቻ ነህ። ነፍጥህን አንስተህ ማስከበር ማስመለስ የምትችለው አንተ ብቻ ነው ብሎ ሲነግርህ፣ አንተ ግን ዛሬም ተኝተን ያለው፣ አንተ ግን ዛሬም ጎጥ ላይ ተንጠልጥለን ያለው። ጎጃም ተነካ በስማም ጮቤ ረገጣችሁ፣ ጎንደር ሲነካ ጮቤ ትረግጣላችሁ፣ ሸዋ ሲነካ ትናንትና የወልቃይት የደመቀ መኮንን ተነካ ብላችሁ ለምን ሀና ቤትን የደመቀ ዘውዱ ስም ተጠራ ብላችሁ ፊጥ ስትሉ የነበራችሁ ዛሬ ምን ነው አማራ ሲነካ፣ በጠቃላይ አማራ ሲነካ የት ነው ያላችሁት? ምን ነው በአማራነታችሁ አፈራችሁ እንዴ? ወይስ ጥቅም ነገር ቀረባችሁ? አማራ ራስ እየተገደልክን ያለው አማራ ነፍጥን ይዘህ መውጣት እና መትረፍ የምትችለው አንተ ራስ ብቻ ነህ። ከምር አያማችሁም? ግን ቁልቋልና ጋላ መጫወቻ ስትሆኑ መጨፈሪያ ስትሆን አያምህም? ግን በአዲን ሚኒሻና አድማ በታኝ ቁጭ ብለህ ልጆችን እያስደፈርህ ያለው እስከ ዛሬም ድረስ ትምህርት አልገባህ ብሎ ተኝተህ የገዛ ቤተሰብህን የገዛ ወገንህን እያስበላ ያለ እኮ አንተ እኮ ነህ። እስቲ ጀግንነት ተሰማ። እስቲ ጉራ ብቻ አይደለም በተግባር እስቲ ነፍጥህን አንሳና ታገል። እስቲ ከኤርትራውያን ተማር። እስቲ ጀግንነትን ቆፍጠን ማለት ነው፣ በማንነት የማይደራደርን። አማራነት ዝም ብሎ ስም ብቻ ሆነ እንዴ? እኔ በጣም አደንቃቸዋለሁ ኤርትራውያን። አንድ ኤርትራውያን እንኳን ሲነካባቸው እንዴት እንደሚሆኑ እናውቃለን። እኛስ እነሱ ከኛ ጋር ቆመው እኛስ ጀግንነትን ለምንድን ነው ማንማረው ከነሱ? ወሬና አሉባልተኝነት የአማራ ወጣቶች ቲክቶክ ላይ ቁጭ ብላችሁ እኛንን የምንመሩ የምትሉ እናንተ ልትመሩ ነው? አርበኛ ዘመነ ካሴ ነግሯቸዋል ቁርጥ አድርጎ። መሪ መሆን አይቻልም። አሜሪካ ተቀምጠህ ሲያትል ተቀምጠህ የትም ቦታ ተቀምጠህ የአማራ ፋኖን በጎጃም መምራት የአማራ ትግልን መምራት አትችልም። መምራት የሚችለው እኛ ብቻ ነን። እኔ እያለሁ ማንም ዲያስፖራ መጡ ሊጫወትበት አይቻልም ብለዋል። ቁጭ ብላችሁ በጎጥ እየተባላችሁ አንድ ሰው ተናገረ ብላችሁ አጠቃላይ እኮ የአማራ ሕዝብ የአንድ አካባቢ መጠሪያ ሕዝብ የምትሳደቡ ናችሁ እኮ። ጎጃም ተነካ ብላችሁ ጎንደርን የምትሳደቡ እኮ ናችሁ።
ወሎ ተነካ ተብላችሁ አንድ የወሎ ልጅ ተነካ ብላችሁ መላይ የወሎ ህዝብ የምትሳደቡ ማህበረሰብ የምትሳደቡ እኮ ናችሁ። ብልግና ነው። ባለጌዎች አትሆኑ። ብልግና ይበቃችኋል። እስከ መቼ ነው የባዕዲን ዳይፐር የምትሆኑት? እስከ መቼ ነው? ቆፍጠን ማለት ነው። እስቲ ቆፍጠን። አማራ ሽተቱ፣ ጀግና ሽተቱ። ለምንድን ነው የምትልፈሰፈስ? የአማራ ወጣት የምትልፈሰፈስ በጫትና በሲጋራ በሱስ ተጠምደ የምትልፈሰፈስ እስከ መቼ ድረስ ነው? አማራ አይደለህም እንዴ? እናስተምራችሁ እንዴ አማራነትን? ጋይስ እናስተምራችሁ። አረ ረጋ በሉ ተው። አማራ ተብለ እየተገደልክ ዛሬም እየተቀመጥከው ጎጃምና ጎንደር ወሎና ሸዋ ላይ አትንጠልጠል። ውጣና ንቅናና ታገል። ጋላና ቁልቋል አርፋ ተቀመጥ። ተናግሬያለሁ። በአማራ ህዝብ ላይ እንጨት ቁስል ላይ እንጨት አትስደድ። ካለፈው ተማር ዋ